አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። በያላችሁበት የዓለም ዳርቻ ፈጣሪ ከእናንተ ጋር ይሁን። እንግዲህ ዩቱብ ቪዲዮ ከለቀኩኝ ቆይቻለሁ። ትንሽ ሰላም አልነበርኩም በጤና ጉዳይና ለዛም ቪዲዮ ቆይቻለሁ ከለቀኩ ማለት ነው። ውዶቼ እኔንም አበረታቱኝ እስኪ ሰብስክራይብ፣ ሼር፣ ላይክ በማድረግ ቪዲዮ ቫይራል እንዲወጣ አድርጉልኝ። በእርግጥ እኔ ያን ያክል ጠቃሚ የሚሆን ቪዲዮ አልለቅም። አንደኛ እኔ መዳም ቤት ስለምሰራ ያን ያክል ወቅት ኑሮኝ የተሻለ ቪዲዮ ልሰራ አልቻልኩም እና ግን ኢንሻአላህ ወደፊት በጣም ጥሩ በሆኑ ቪዲዮዎች አስተማሪ በሆኑ ነገሮች እመጣለሁኝ። እናም ወጥቼ መቅረጽ ስለማይመቸኝ ነው። አንዳንድ ቤት ደግሞ አረብ ቤት ሲሰሩ ያው ታውቃላችሁ ቪዲዮ አብዛኛዎቹ እንዲቀረጽ አይፈልጉም የቤታቸው ውስጥ እና እኔ በጣም እፈራለሁ አንዳንዴ ለመቅረጽ ማለት ነው። እና ኮንፊደንስ ከሌላችሁ ትንሽ ያስቸግራል ማለት ነው። ለዛም ቪዲዮ መስራት ስላልተመቸኝ ነው። አሁን ራሱ ከሆስፒታል መልስ በጣም ከፍቶኝ ነበር ታውቃላችሁ። አንዳንድ ጊዜ ይከፋችኋል። ቪዲዮ ለመስራት ማሳቡም አልነበረኝም፣ ግን በቃ ተኝቼ ነበረ መስተሽፋን ውስጥና ብቻዬን መሆኔ። አረብ ሀገር ላይ ስትኖሩ እኔ እንጃ ሰው ያስፈልጋችኋል ታውቃላችሁ። ሰው በቃ በሰው ተገባችሁ ሰው የራባችሁ ሆነ። እኔ እንደዛ ነው ማለት ብዙ ሰው አለኝ፣ ግን ደግሞ ሲቸግረኝ ወይ ሲያመኝ ወይ የሆነ ችግር ውስጥ ስገባ አይዞሽ ከጎንሽ ነን የሚለኝ የለም። በጤናዬ ሰውን ብቻ ነው ለነሱ አስፈላጊ መሆኑ ብዬ አስባለሁ አንዳንዴ። እና ብዙ ፈተናዎችን አሳልፌያለሁ፣ በጣም ብዙ። ብቸኝነት ትዝ አለኝ ነው እዚህ ጋር ስሜታዊ ሆንኩኝ ማለት ነው። ይቅርታ። እና አንዳንዴ እነዛ እንትኖቼ ተመልሰው ወደ ኋላ ይጎትቱኛል ያሳለፍኳቸው ታሪኮች። ጠንካራ ነኝ ያን ያክል ብዬ ባላስብም አልሐምዱሊላህ ጠንካራ ነኝ። አሁን ላለሁበት ደረጃ መጠንከሬ ነው እዚህ ያደረሰኝ። እንዲህ መፈተን አላቅም፣ ግን ደግሞ አረብ ሀገር ከመጣሁ በኋላ በጣም ጥንካሬ አንሶኛል ታውቃላችሁ። ብቸኛ ስትሆኑ ነው መሰለኝ ጥንካሬ ያንሳችኋል። ይከብዳል፣ በቃ ምንም ነገር መቋቋም አትችሉም፣ ይከብዳል። እንዴት ልበላችሁ፣ በቃ ብቻችሁን የሆናችሁ ወይም ደግሞ በብዙ ፈተና ተፈትናችሁ ያለፋችሁ ናችሁ ይሄን ስሜት ሊገባችሁ የሚችለው። እና ለብዙ ጊዜ በቃ ማለት ከሆስፒታል ግሉኮሴን እና መድኃኒቴን ጨርሼ እንደወጣሁኝ ለብዙ ሰዓት እዚህ ቦታ ላይ በቃ ማንም የለም፣ ማንም ማለት ነው። እኔ ብቻዬን በዚህ ሰዓት ማንም የሚወጣበት ወቅቱ አይደለም። ያኔ በጣም ሀራራ ነው ሰዓቱ፣ በጣም ሙቀት ነው። ለእኔ ግን ያ ሙቀት አልተሰማኝም። የተሰማኝ ብቸኝነቴ በቃ። አንዳንድ ጊዜ ለማንም የማታወሩት ነገር የታፈነ ነገር ይኖራችኋልና ያ ነገር ደግሞ ብቻችሁን አልቅሳችሁ ሲወጣላችሁ ይቀላል እንደኔና እዚህ ቦታ ቁጭ አልኩኝ የተወሰነ ጊዜ። ያው ማውራት ያለብኝ ከተፈጥሮ ጋር ትንሽ አወራው፣ ትንሽ ለቀቀኝ በቃ። ማለት የነበረው እንትኑ ከፍቶኝ የነበረው በቃ ትንሽ የተወሰነ ቀለል አለልኝ። እና ምን አስታወስኩ በዚህ መሀል የሆነች ሴት ከልጆቿ ጋር ስትሄድ አየኋት ማለት ነው። እና ልጆቼ ትዝ አሉኝ ደግሞ ተመልሼ ማልቀስ ጀመርኩ። ቪዲዮውንም እየሰራሁኝ መቋቋም አልቻልኩም። በጣም ብዙ ፈተና ያሳለፍኩባቸው ለነሱ ብዬ የምኖርላቸው ልጆች አሉኝ እና በዘንድሮ ዓመት በቃ ሂጄ አይቻችሁ መለሳለሁ
የምህረት አዋጅም ስላለ ነበር ያሰብኩትና ግን እሱ ስላልተሳካልኝ ይሁን በጣም በቃ በተለይ በማወራቸው ሰዓት ናፍቆቴ ይጨምራል፣ ጉጉቴ ይጨምራል። አንዳንድ ጊዜ ለትንሽ ጊዜ ብለን መጥተን ብዙ አመት እናስቆጥራለን እና እማዬ ተብሎ መጠራት ራሱ ይናፍቃል አንዳንድ ጊዜ ታውቃላችሁ። ለእኔ የተሰማኝ እሱ ነው። በቃ ሲያመኝም ደግሞ ሞቴን ሳይሆን የምፈራው ሳላያቸው እንዳልሞት በቃ በጣም ይናፍቁኛል። የሞት ተኝቼ የሞት ያክል ነው የሚሰማኝ። በቃ እንዴት የሆነ በቃ ሞት አሁን ትሞታላችሁ ተብሎ የተፈረደብኝ ያክል ነው የሚሰማኝ እና በቃ ናፍቆቴ የበለጠ ይጨምራል። ምን በቃ መቋቋም አልችልም። አንዳንድ ጊዜ ወልዶ አለመምጣት የተሻለ ነው ብዬ አስባለሁ። እኔ ከዚህ በፊት አያመኝም፣ በፈተናዎች ልፈተን እንጂ ጤናዬን ወላሂ አልሐምዱሊላህ አሞኝ አያውቅም። እዚህ አረብ ሀገር ላይ ከመጣሁ በኋላ ግን ናፍቆት ነው ሀሳብ ነው አላውቅም። በሽተኛ በቃ ከቀን ቀን በሽታዎች ይበዛሉ። በቃ አንዱን ታከሜ ዳንኩ ስል ሌላኛው ህመም ይነሳልና ሱብሃንአላህ በጣም ይከብዳል። ናፍቆት ትዝታ በጣም መጥፎ በሽታ ነው ታውቃላችሁ። እያንዳንዷን ማስታውሳት ነገር ተመልሶ ወደ ኋላ ይጎትተኛል። በቃ ምነው ባልመጣው እስከምል ድረስ ማለት ነው። አንዳንድ ጊዜ ለሰው እኔ ሰው ጋር ስሆን እጫወታለሁ፣ እስቃለሁ፣ ምንም ነገር ያለብኝ አልመስልም። ብቻችሁን ስትሆኑ ግን በተለይ ደግሞ ማታ እኔ ቀን ስራ ስለፋ ነው የምውለው፣ አልሐምዱሊላህ ሰራለሁ፣ ትዝ አይለኝም። ማታ ግን ከተራሴ ጋር እንቅልፍና እኔ መገናኘት አንችልም። በቃ ሀሳቦች ሁሉ ተባስተው ይመጣሉ ጭንቅላቴ ውስጥና ናፍቆቱ፣ ትዝታው በተለይ ደግሞ እማዬ ተብሎ ሲጠሩ አንዳንድ ጊዜ በጣም ይሰማኛል። ለምን እኔ ልጆቼ እናቴ ብለው በሚጠሩብኝ ሰዓት ነው ትቻቸው የመጣሁትና የእውነት አላውቅም። በጣም የከፋኝ ሰዓት ከህመሜ በበለጠ የእነሱ ናፍቆት ነው የጎዳኝ ብዬ የማስበው። ታውቃላችሁ አንዳንድ ጊዜ ወልዶ አለመምጣት በጣም ጥሩ ነገር ነው። በጣም አንዱን ስታሟሉት አንዱ ይጎላል፣ አንዱን ስታሟሉት አንዱ ይጎላል። ዱንያ አትሞላም እና በጣም ከባድ ነው።